ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ይህ ሱባ ሚዲያ ነው። የመጀመሪያው መመዘኛችን እንግዲህ አእምሯቸውን በተመለከተ ነው። የሁለቱን ቤተሰቦች ወይም ደግሞ የሁለቱም የደም ቤተሰቦች ስሜት፣ አእምሮ፣ ሶሻል ያላቸውን ግንኙነት እናም ደግሞ ውሳኔ አወሳሰን ላይስ እንዴት ናቸው የሚለውን ነገር እንመለከታለን። የመጀመሪያው የሚሆነው አእምሮአቸው እንዴት ነው የሚለውን ነው የምናየው። አእምሮአቸው እንግዲህ የሚወስነው ውሳኔዎችን የሚወስነው ለምሳሌ ኦ ፕላስ የሚባለው በሶስት ነገሮች ነው የሚወስነው። አንደኛ ስሜት ሁኔታዎችን የነበሩ ባክግራውንዶችን በመገንዘብ፣ ሁለተኛ ደግሞ በእምነት እና ሶስተኛ ምክንያታዊነትን በመጠቀም ነው የሚወስነው። ኦ ማይነሶች ደግሞ ውሳኔያቸውን የሚወስኑት እንዴት ነው? ስሜታቸውን ነው፣ የውስጥ ፊሊንጋቸውን ማለትም አእምሯቸው ደስ የሚለው ከሆነ ያደርጋሉ፣ ማይላቸው ከሆነ አያደርጉም ማለት ነው። እና ሁለተኛው ውስጣዊ ስሜታቸውን በተመለከተ ኦ ፕላስ በጣም ጠንካሮች ሲሆኑ ኦ ማይነስ ደግሞ በጣም ጭንቀታሞች ናቸው፣ ብርክርክ ናቸው፣ ግን ደግሞ በጣም ጭንቀት ያበዛሉ፣ ጭንቀታሞች ናቸው። ለነገሮች ለሁሉ ነገር እንደተጨነቁ ነው። ውስጣዊ ጥንካሬያቸው ሶስተኛ ውስጣዊ ጥንካሬያቸውን ነው የምናየው። ውስጣዊ ጥንካሬያቸው ኦ ፕላሶች በጣም ጠንካሮች ሲሆኑ ኦ ማይነሶች ደግሞ ንቆዎች ናቸው፣ ግን ደግሞ እንደ ኦ ፕላስ በጣም ጠንካሮች አይደሉም። አራተኛው ማህበራዊ ግንኙነት በተመለከተ ነው አራተኛው። እና እዚህ ላይ ኦ ፕላስ በጣም ሶሻብል ናቸው፣ ከሰዎች ጋር መሆን ያበዛሉ፣ ከሰዎች ጋር ያላቸው ግንኙነት ጥሩ ነው። ኦ ማይነስ ደግሞ ብቸኞች ናቸው፣ ብቻቸውን ጊዜ ማሳለፍ፣ ብቻቸውን መሆን ያበዛሉ ማለት ነው። እና የመጨረሻው አምስተኛው መመዘኛችን የሚሆነው እና የመጨረሻው የሚሆነው ባህሪያቸውን ነው የምናየው። ኦ ፕላስ ባህሪያቸው በቀላሉ ከነገሮች ጋር ከሰዎች ጋር አዳፕቴብል ሆነው ነገሮችን ማሳለጥ ማከናወን ይችላሉ፣ ህጎችን ያከብራሉ፣ ሁኔታዎችን ቅደም ተከተሎችን አይተው ይሄዳሉ። ኦ ማይነሶች ደግሞ ኮምፈርት ይፈልጋሉ፣ በራሳቸው ነው የሚሄዱት ማለት ኮምፈርት የሚሰጣቸውን ነገር እና ወደ ምቾታቸው ያደላሉ። ማለትም ህጉንም ምኑንም ላያከብሩ ይችላሉ፣ ወደ የሚመቻቸውን ነገር ነው የሚያደርጉት ማለት ነው። በሁለቱ ብለድ ግሩፖች መካከል የሰራንላችሁ ንጽጽር ይሄን ይመስላል። አምስቱም መመዘኛዎች እንዴት አያችኋቸው? እናም ደግሞ ስለ ሌላ ጥያቄ፣ አስተያየት፣ ሀሳብ ካላችሁ በዚህ አሁን እኔ ባልኩት ላይ እንድትገልጹልን በኮሜንት ግብዣችን ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ሰላም ነው።